ጤና ይስጥልኝ። እንኳን ወደ ኮፒምስ በሰላም መጣችሁ። ሀብተ ገብርኤል እባላለሁኝ። በዚህ ቪዲዮ ኮፒምስ ምንድነው የሚለውን ዋና ጽንሰ ሀሳቡን የምናይ ሲሆን ቀጣይ በምሰራላችሁ ቪዲዮ ኮፒምስ ለእያንዳንዱ ስቴክሆልደር ምን ጥቅም አለው የሚለውን የምናይ ይሆናል። ማለትም ኮፒምስን ተጠቅሞ ኮንትራክተር ምን መስራት ይችላል፣ ክላይንት ምን መስራት ይችላል፣ ኮንሰልታንት ወይም አማካሪው ምን መስራት ይችላል፣ ማቴሪያል ሰፕላየሩ ምን መስራት ይችላል፣ ሰብ ኮንትራክተሩ ምን መስራት ይችላል። በተጨማሪም ማሽነሪ ሬንታል ካምፓኒዎች ኮፒምስን ተጠቅመው ምን አገልግሎት ማግኘት ይችላሉ የሚለውን በቀጣይ ቪዲዮ የሚሰራላችሁ ሲሆን በዚህ ቪዲዮ ኮፒምስ ምንድነው፣ ራሱ ኮፒምስ ምንድነው የሚለውን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ከስሙ ስንጀምር ኮፒምስ ማለት ኮንስትራክሽን ፕሮጀክትስ ኢንፎርሜሽን ማኔጅመንት ሲስተም ማለት ሲሆን ይህም ማለት ኮንስትራክሽን ፕሮጀክት ላይ ያሉትን እያንዳንዱን የዕለት ተዕለት ስራዎችን ማኔጅ የምናደርግበት ወይም ሲስተም ተጠቅመን አውቶሜት የምናደርግበት ሲስተም ነው። ኮፒምስ ምን ይሰራል? ባጭሩ ጠቅላላ አድርጌ ለማስረዳት ያክል እዚህ የምታያቸውን አብዛኞቹን ስራዎችን ይሰራል። ቢል ኦፍ ኳንቲቲ በኮፒምስ ተጠቅመን ማዘጋጀት እንችላለን። ኢንክሉዲንግ ኮስት ብሬክዳውኑን የማቴሪያል፣ ሌበር፣ ኢኩፕመንት፣ ሰብ ኮንትራክት እነዚህን ሁሉ ጨምሮ ኮስት ብሬክዳውን ራሱ ሰርቶ ቢል ኦፍ ኳንቲቲ ይሰራልናል። ኦሪጂናሉንም ቫሪዬሽን ካለም ሰፕሊመንታሪም ካለም እነሱን አውቶሜት ማድረግ እንችላለን። ፕላን ማዘጋጀት እንችላለን። ሪፖርት ማዘጋጀት እንችላለን። ኮፒምስን ተጠቅመን ቤዝድ ኦን ዛት ፕላን የሚያስፈልገን ማቴሪያል፣ ሌበር፣ ሰብ ኮንትራት እና የኢኩፕመንት አይነቶችን እዛ ጀነሬት ማድረግ እንችላለን፣ ማወቅ እንችላለን። ኮፒምስን ተጠቅመን ክፍያዎችን ማዘጋጀት እንችላለን። አድቫንስ ፔመንት፣ ኢንትሪም ፔመንት፣ ፋይናል ፔመንት፣ ሪቴንሽን ፔመንት እነዚህን ፔመንቶችን ማዘጋጀት እንችላለን። ለሰብ ኮንትራክተር፣ ለሰፕላየር እና ለሬንታል ካምፓኒ የሚከፈሉ ክፍያዎችን ማዘጋጀት እንችላለን። ኤችአር ማኔጅ ማድረግ እንችላለን። ማሽነሪ ማኔጅመንት አለው። ኢኩፕመንት ማኔጅመንት መስራት እንችላለን። ሎጂስቲክስ ማኔጅመንት አለው። የሰብ ኮንትራት ማኔጅመንት፣ ፕሮኪርመንት ማኔጅመንት፣ ሴፍቲ፣ ኳሊቲ ኮንትሮል፣ ታይም ማኔጅመንት፣ ዶክመንት ማኔጅመንት ባጭሩ እነዚህን ሁሉ ሞጁሎች የያዘ ሲስተም ነው ማለት ነው። ሲስተሙን ለመጠቀም የመጀመሪያው ስቴፕ ምንድነው? መመዝገብ ይኖርብናል። እንደ አንድ ኢንዲቪጁዋል አካውንት ከፍተን በነፃ መመዝገብ ይኖርብናል። አካውንቱ ከከፈትን በኋላ ሳይኒን አድርገን መግባት ይኖርብናል ማለት ነው። ከዛ ድርጅት ካለን፣ ኮንትራክተር ካለን ወይም ሰብ ኮንትራክተር፣ ክላይንት፣ ማንኛውም ኦርጋናይዜሽን ካለን ኦርጋናይዜሽኑ መመዝገብ ይኖርበታል። ቀጣዩ ስቴፕ ምንድነው? ኦርጋናይዜሽናችንን ሬጂስተር ማድረግ ይኖርብናል ማለት ነው። ኦርጋናይዜሽናችን ሬጂስተር ካደረግን በኋላ ድርጅታችን ኮንትራክተር ከሆነ ሰብስክራይብ ማድረግ ይኖርበታል። በየአመቱ የሚከፈል ክፍያ ይኖራል። በቀጣይ ቪዲዮ ማሳያችሁ ይሆናል። እሱ ልክ ከፍሎ እንደጨረሰ አክቲቭ ይሆናል ማለት ነው አካውንቱ። ከኮንትራክተር ውጭ ያሉት ድርጅቶች ግን መክፈል አይጠበቅባቸውም። ለምሳሌ ክላይንት፣ ኮንሰልታንት ወይም አማካሪ፣ ቅድም እንደነገርኳችሁ ባለቤት፣ ሰብ ኮንትራክተሩ፣ ሬንታል ካምፓኒ ማሽነሪ የሚያከራየው ድርጅት ማለት ነው እና ማቴሪያል ሰፕላየሮች ይህን ሲስተም በነፃ መጠቀም ይችላሉ ማለት ነው፣ ሰብስክራይብ ማድረግ ሳይጠበቅባቸው። ቀጣይ ኮንትራክተር ከሆነ ድርጅታችን ኮንትራክተሩ እያንዳንዱን ስታንዳርድ የሆኑ ወርክ አይተሞችን ማስገባት ይኖርበታል። እነዚህ ስታንዳርዶች እንደ ሪፈረንስ ናቸው። እነሱን ቀጣይ መመዝገብ ይኖርበታል። እነሱን መዝግቦ ከጨረሰ በኋላ ከዚህ በኋላ ፕሮጀክቶቹን እያስገባ ፕሮጀክቶችን ማኔጅ ማድረግ ይችላል ማለት ነው። ቀጣይ 20-30 ፕሮጀክት ቢኖረውም እነሱን ፕሮጀክቶች ይመዘግባል። በነዛ ፕሮጀክቶች ስር ደግሞ ለእያንዳንዱ ኤምፕሎይ ለእያንዳንዱ ሰራተኛ ፕሪቪሌጅ ይሰጣቸዋል ማለት ነው። ለምሳሌ ፕሮጀክት ኮኦርዲኔተር ይሄን ስራ መስራት ይችላል። ፕሮጀክት ማናጀር ይሄን ስራ መስራት ይችላል፣ ይሄን ስራ መስራት አይችልም። ኦፊስ መሐንዲስ ይሄን ስራ ይሰራል፣ ይሄን ስራ አይሰራም። ሳይት መሐንዲስ ይሄን ስራ መስራት ይችላል፣ ይሄን ስራ መስራት አይችልም። ማሽነሪ ማናጀሩ ይሄን ስራ መስራት ይችላል፣ አይችልም። ስቶር ኪፐር ይሄን መስራት ይችላል፣ ይሄን መስራት አይችልም ብሎ ሮል ይሰጣቸዋል። እዛ ፕሮጀክት ውስጥ ሲስተም ውስጥ ላይ ገብተው በዛ ሮል መሰረት ይሆናል ማለት ነው የሚሰሩት። ከዛ እያንዳንዱ ፕሮጀክት ላይ ቢል ኦፍ ኳንቲቲውን ያስገባል። ከዛ በኋላ አለቀ ማለት ነው። ከዚህ በመቀጠል ኮፒምስ ምን አይነት ተጨማሪ አገልግሎቶችን ይሰጠናል የሚለውን የምናይ ሲሆን በቀጥታ ወደ ዳሽቦርዳችን እንሄድ። ይሄ ዳሽቦርዳችን ላይ የምናገኘው ቪው ነው። በግራ በኩል ሳይድ ባር እናገኛለን። የኛን ድርጅት ለማግኘት ከፈለግን ማይ ኦርጋናይዜሽን የሚለው ላይ ክሊክ እናደርግና አንደኛ ራሳችን ክሬት ያደረግነው ድርጅት በእኛ ስም ስር ያለ ድርጅት ከሆነ እዚህ ጋር ማግኘት እንችላለን። ወይንም ደግሞ
ከሌላ ድርጅት ውስጥ ተቀጥረን ከሆነና ሲስተም ላይ አሳይን ከተደረግ ወይ ፕሮጀክቶችን ማኔጅ እንድናደርግ ሊሆን ይችላል፣ ወይ በሄድ ኦፊስ ደረጃ ማኔጅ እንድናደርግ አሳይመንት ተሰጥቶን ወይም አሳይን ተደርገን ከሆነ አሳይን የተደረግንባቸው ድርጅት ዝርዝሮች እዚህ ጋር ይመጡልናል፣ አንደር ማይ ኦርጋናይዜሽን በሚለው ስር ማለት ነው። ቀጣይ የምናገኘው እነዚህ የምታዩቸው ወደ 6 ሊንኮች አሉ። ዋና ስራቸው ምንድን ነው? እዚህ ለምሳሌ ፕሮፌሽናልስ የሚል አለ። ይሄ ምንድን ነው የሚያገለግለን? ፕሮፌሽናሎችን መቅጠር ከፈለግን የፕሮፌሽናሎችን ዝርዝር እዚህ ጋር ማግኘት እንችላለን። ለምሳሌ ክሊክ ባደርግበት ዝርዝሮችን ያሳየናል። እንደምታዩት የፕሮፌሽናል ዝርዝሮች አንዱን መቅጠር ከፈለግን ኮንታክት አድርገን መቅጠር እንችላለን ማለት ነው። እዚሁ ላይ ሲቪውን ማየት እንችላለን። አንዱ ላይ ክሊክ ብናደርግበት ሲቪውን ያሳየናል ማለት ነው። የተማረ ምን ተማረ፣ ምን አይነት ፖዚሽን ነበረው ምናምን የሚለውን ማየት እንችላለን ማለት ነው። ከዛ ሰርች ማድረግ እንችላለን። ባይ ፕሮፌሽንስ ኦር ከረንት ፖዚሽን ባለው በሱ ሰርች ማድረግ እንችላለን። በኤክስፒሪየንስ ሶርት ማድረግ እንችላለን። ለምሳሌ ቤዝድ ኦን ዜር ኤክስፒሪየንስ ዘ ሞስት ኤክስፒሪየንስ ኦር ሊስት ኤክስፒሪየንስ ያላቸውን በፕሮፌሽኑ ስም ሶርት ማድረግ ይቻላል። በትምህርት ዝግጅታቸውም ሶርት ማድረግ ይቻላል። ቤዝድ ኦን ዜር ከረንት ፖዚሽን አሁን ባላቸው ፖዚሽንም እዚህ ጋር ሶርት ማድረግ ይቻላል። ከዛ መቀጠል ቤዝድ ኦን ዜር ላይሰንስ ታይፕ በላይሰንስ ታይፓቸው ማድረግ እንችላለን። ለምሳሌ ጁኒየር ኢንጂነር በግራጁዌት ኢንጂነር፣ በፕሮፌሽናል የሆኑትን በተመሳሳይ ለምሳሌ ፕሮፌሽናል ብሪጅ ኢንጂነር፣ ኮንስትራክሽን ማናጀር በዚህ በተመሳሳይ በእነሱ ሶርት ማድረግ እንችላለን። ቀደም እንደነገርኳችሁ ደግሞ በትምህርት ዝግጅታቸው በእነሱን ፊልተር ማድረግ እንችላለን። ለምሳሌ ኤምኤስሲ ብቻ ያላቸውን ፊልተር አድርጋ አንጣልኝ ብነው በሱ መስራት እንችላለን። ቢኤስሲ ያላቸውንም ጨምረህ አምጣልኝ ብንለው በተመሳሳይ ማድረግ እንችላለን ማለት ነው። ከዛ መቀጠል በኤክስፒሪየንስ ሰርች ማድረግ እንችላለን። ለምሳሌ ከ5 ዓመት እስከ 10 ዓመት ድረስ ልምድ ያላቸውን ሶርት አድርገህ አንጣልኝ ብለው ይሄ ሲስተም መስራት ይችላል ማለት ነው። በተመሳሳይ ኮንሰልታንቶችንም ኮንትራክተሮችን ማግኘት እንችላለን። ሰፕላየሮችን፣ ማቴሪያል ሰፕላየሮችን፣ ሰብ ኮንትራክተሮችንም ማግኘት እንችላለን። ሬንታል ካምፓኒዎችን እነሱንም ማግኘት እንችላለን ማለት ነው። ከዛ መቀጠል የምናገኘው ዜናዎች ነው፣ ኒውስ። ይሄ ምንድነው የሚያደርግልን? ኮንስትራክሽን ኢንዱስትሪ ውስጥ ያሉትን ሌተስት የሆኑ ኒውሶች እዚህ ጋር ማግኘት ይቻላል። ከዛ መቀጠል ጨረታዎችን፣ ጉድስ፣ ሰርቪስ፣ ወርክስ እነሱን እዚህ ጋር ማግኘት ይቻላል። ከዛ ወቅታዊ የሆኑ ዋጋዎችንም ማግኘት ይቻላል። የማቴሪያል ዋጋ፣ የሌበር ዋጋ፣ የኢኩፕመንት ዋጋ፣ የሰብ ኮንትራት ዋጋ በዋና ዋና ከተሞች በአዲስ አበባ፣ በባህር ዳር፣ በሐዋሳ በእነዚህ በመሳሰሉት በዋና ዋና ከተሞች ያሉትን ወቅታዊ የሆነ ዋጋ ማግኘት ይቻላል። ከዛ መቀጠል ኢምፖርታንት ፋይሎችን ማግኘት ይቻላል። ይሄ ማለት ለምሳሌ ህጎችን፣ ፕሮክላሜሽኖች ካሉ፣ መመሪያዎች ካሉ፣ ማኑዋሎችን፣ እነዚህ የመሳሰሉትን ስታንዳርዶችን፣ ኮዶችን፣ እነዚህ የመሳሰሉትን ዋና ዋና ፋይሎችን እዚህ ጋራ የምንለቅ ይሆናል ማለት ነው። በቀላሉ አክሰስ ማድረግ ትችላላችሁ ማለት ነው። ሌላው ስለ ኮፒምስ አጠቃላይ መረጃዎችን ማወቅ ከፈለጋችሁ አባውት ኮፒምስ የሚል አለ። ስለ ኮፒምስ ቱቶሪያል መውሰድ ከፈለጋችሁ ይሄ ማለት አሁን ቱቶሪያሉ እየተከታተላችሁበት የምትገኙት ማለት ነው። እሱ ጋር ክሊክ ማድረግ ትችላላችሁ። ፍሪኩዌንትሊ አስክድ ኮስችን ኮንታክት ማድረግ ከፈለጋችሁ፣ ሌተስት የሆኑ አፕዴቶችን እዚህ ጋር ማወቅ ከፈለጋችሁ፣ ስለ ሲስተሙ ወደፊት ብዙ አፕዴቶችን እናደርጋለን። እዚህ ሲስተም ላይ አዳዲስ ፊቸሮችን እንጨምራለን። ስለ እነሱ ማወቅ ከፈለጋችሁ እዚህ ጋር ክሊክ አድርጋችሁ ማወቅ ትችላላችሁ። ስለ ፕራይቬሲ ፖሊሲ እና ተርምስ ኦፍ ሰርቪስ እዚህ ጋር በቀላሉ ማግኘት ትችላላችሁ ማለት ነው። በቀጣይ ኮፒምስ ለእያንዳንዱ ስቴክ ሆልደር ምን አገልግሎት ይሰጣል የሚለውን የምናይ ይሆናል። አብራችሁን ቆዩ።